ጤና ይስጥልኝ። እንዴት አላችሁ? ወደ ናዝራዊ ኒውስ የዩቲዩብ ቻናል ቤተሰቦች ዛሬ በዕለተ ስቅለት የተሰሙ መረጃዎችን ይዤላችሁ መጥቻለሁ ማለት ነው። ዛሬ ዓርብ ዕለት መሆኑ ዕለቱ ዓርብ መሆኑ ሁላችሁ የምታውቁት ነገር ነው። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ። የትንሣኤውን በዓል ደግሞ ዕለት በሰፊውና በድምቀት እንደምናከብር ይታወቃል። እናስቀድሜ እንግዲህ በዛ ዙሪያ የወጡ መረጃዎችን የማደርሳችሁ ይሆናል። እንደተለመደው ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ እንድትጀምሩ ስል በታላቅ ትህትናና አክብሮት እጠይቃለሁ። በመሰረተ ክርስቶስ ቤተክርስቲያን በመሃል ሶዶ አጥቢያ የበዓል ድጋፍ ተደረገ። በመሰረተ ክርስቶስ ቤተክርስቲያን በወላይታ ክልል የከተማውን አብያተ ክርስቲያናት በመወከልና ከአዋሽ ባንክ ጋር በመተባበር በትላንትናው ዕለት በመሃል ሶዶ መሰረተ ክርስቶስ አጥቢያ ቅጥር ግቢ ውስጥ በከተማ ለሚገኙ 60 አቅመ ደካሞች ለፋሲካ በዓል መዋያ የሚሆን የአይነትና የገንዘብ ድጋፍ ተደርጓል። መሰረተ ክርስቶስ ቤተክርስቲያን የወላይታ ክልል ዋና ጸሐፊ የሆኑት መጋቢ አለማየሁ አበራና በክልሉ የትምህርት ክፍል ተጠሪ የሆኑት መጋቢ ወንድማገኝ ወልደደሃና በስፍራው በመገኘት እንኳን አደረሳችሁ መልእክት በማስተላለፍ ድጋፍ አበርክቷል። መሰረተ ክርስቶስ ቤተክርስቲያን ኦፊሻል ፌስቡክ ፔጅ ነው መረጃውን ያገኙት። ወደ ሌላኛው መረጃ ሲሻገር እንግዲህ በጣም የምንወዳትና የምናከብራት ዘማሪት ሰላም ደስታ በትላንትናው ዕለት ኦፊሻል በሆነው የዩቲዩብ ቻናሏ ስትል የሱስ መልእክት ታጋራታለች። እንደሚከተለው ማነብላችሁናል። ምንም የተቀየረ ነገር የለም። ዛሬም ለትላንቱ የእግዚአብሔር ጥገኛ ነኝ። ሁሌም እርሱን ሁሉንም ከእርሱ ብቻ እሻለሁ። መኖሪያዬ የዘላለም አምላክ ነው፣ መጠጊያም እርሱ ነው። የሹሩን አምላክ አምላኬ ነው ስትል ዘማሪት ሰላም ደስታ ኦፊሻል በሆነው የዩቲዩብ ቻናሏ ወይ ደግሞ የዩቲዩብ አካውንቷ መልእክት አጋርታለች። ሰላም ደስታ እንግዲህ አሉ ከምንላቸው የሴት ዘማሪ መካከል አንደኛዋ ነች። በጣም ደግሞ ወዳት በግሌ በጣም ማከብራት ዘማሪት ነች። ዘማሪት አስቴር አበበ ሪከርድ ሰበረች። ዘማሪት አስቴር አበበ በምን ዘርፍ ነው ሪከርድ የሰበረች የሚለውን እነሆ አሁን የማሳውቃችሁ ይሆናል። እንደተለመደው ለቤቱ አዲስ ከሆናችሁ አሁን በድጋሚ ጠይቃችኋለሁ፣ ሰብስክራይብ፣ ቪዲዮን ደግሞ ላይክ አድርጉት። ምንም የሚቆጥራባችሁ ነገር ስለሌለ ላይክ ብታደርጉልኝ፣ ቤቱን ደግሞ ሰብስክራይብ ብታደርጉ ለእኔ ጥቅም ነው፣ ለእናንተ ግን ምንም ታጡት ነገር የለምና እናንተ የምታጡት ነገር እስከሌለ ድረስ የምትጠቀሙበት ምንም ክፋቱ አይታየኝምና አድርጉልኝ። እና ወደ መረጃ ይለች። ዘማሪት አስቴር አበበ 24 ሚሊዮን 566 ሺህ እይታዎችን አግኝታለች በዩቲዩብ። ይህ ደግሞ ያገኘችው ሃሌሉያ በተሰኘው የመዝሙር አልበሟ ነው። ሃሌሉያ የሚለው የመዝሙር አልበም እንግዲህ እንደምታውቁት 26 ትራኮች የያዘ አልበም ነው። በጣም የምንወደው የምናከብራቸው መዝሙሮች አሉት። ማለት እኔ በግሌ ይህ ነው ብዬ እንኳን መምረጥ ይከብደኛል እና ሃሌሉያ የሚለው ትራክ ጉዳይ ከሙሴ ይልቅ ሁሉንም በቃ እኔ 26 በነገራችን ላይ ሰምቼ እስካሁን ስቲል ነው አልጠገብኩም። ካለቀቀ 6 ወር ነው። ኦክቶበር 14 ነው የተለቀቀው። እስካሁን ድረስ ግን ምንም ልጠገብ አልቻልኩም። እስካሁን ድረስ ደጋግሜ የምሰማው ነው። በዶክተር እንደታዘዘለት ኪኒ ጠዋትና ማታ አዳሙጤ መዝሙር አልበም ነው። በኢትዮጵያ የተሰጠ እምነት አልበም ታሪክ እንደሱ ያዳመጥኩት መዝሙር የለም። የቤኪና የሷን በጣም ያዳመጥኩት ማለት ማጋነን ነው አይደለም፣ ግን እውነታው ነውና በጣም ነው መወዳት፣ በጣም ነው ማከብራት። ኢትዮጵያ መጣ ኮንሰርት አዘጋጅታ እንግዲህ የሷን ኮንሰርት መካፈል የሷን ኮንሰርት ከሷ ጋር አብሬ ማምለክ ነው ፈልገው ያምር ማለት ኢትዮጵያ እኔ አዲስ አበባ አቅራቢያ አይደል መረቅ ያለ አካባቢ ነው ያሉት። ግን ነገር ግን ቢሆን የሆነ እሷ ከመጣች ከቶሮንቶ ከካናዳ እዚህ ድረስ ከመጣች አይቀር እኔ ደግሞ ከዚህ ካለሁበት አዲስ አበባ ሄዶ ከሷ ጋር ማምለክ እድለኝነት ነውና ያን ነገር ለማድረግ ዝግጁ ነኝ። በዚህ አጋጣሚ ምናልባት ይሄ መልእክት እሷ ጋር ይድረስ ከቻለ አዲስ አበባ ኮንሰርት ብታዘጋጅልን እንሻለን። እኛ ያንቺ ወዳጆች፣ አንቺ ልኝ የተሰጠሽን በረከታችን ነች። በአንቺ ዘመን በመፈጠሬ ጌታን አመሰግናለሁ። ለምን ማመስገን ካለብን ነገሮች አንዱ ራሱ ባለፈው አንዱ ቲክታክን ሲያወራ ሰምቻለሁ። አስቴር አበበ በእኛ ዘመን በመፈጠሯ እግዚአብሔር ልናመሰግን ይገባል ሲል ሰምቻለሁ። እውነቱን ነው። ዘማሪት አስቴር አበበ እንዳልኳችሁ ነው 24 ሚሊዮን 566 ሺህ እይታዎችን ያገኘችበት የመዝሙር አልበም ሃሌሉያ የሚለው የመዝሙር አልበም ነው። ሃሌሉያ የሚለው የመዝሙር አልበም ደግሞ የሚገኘው ኦፊሻል በሆነ የራሷ ዩቲዩብ ቻናል ነው። ከላይ እንደምትመለከቱት ማለት ይሄ የምትመለከቱት አካውንት ኦፊሻል የሆነ የራሷ የአስቴር አበበ አልበም የምታገኙበት የዩቲዩብ ቻናል ላይ ገብታችሁ ለሱ ሰብስክራይብ አድርጉላት። ያላያችሁ እዩላት እና አስቴር አበበ ሪከርድ ሰጥ አንድ ሸማት ነው ሁሉ እዚህ ድረስ ከመጣችሁ አይቀር እንግዲህ እንደተለመደው አሁንም ደግሜ አሳስባችኋለሁ። ቤቱን ደግሞ ሰብስክራይብ አድርጉልኝ። እወዳችኋለሁ።